የኦሮሞ በሰፈር እንዲከፋፈል አንተ ሰርተሃል በአካባቢ ላይ እንዲከፋፈል ሸዋ ወለጋ አርሲ ባሌ ሐረርጌ እንዲባልና ይሄንን እውነት ታራምዳለህ እንደዚህ አይነት አቋም አለ እኔ ምን በፊት እኮ ትንሽ እንደዚህ ነገር ያመጣ ዲያስፖራ ነው በፊት እንጂ ወለጋ ምናምን የሚባል ራሱ የለም አሁን ማለት ነው አሁን እዚህ ያለው ህዝብ እንደዛ ይከፋፈል እዚህ ያለ ማለት ነው ውጭ ሀገር ሄዶ የሆነ ነገር ያዛ ላይፍ መከፋፈል እዛ አለኝ እዚህ ያለ ከኔ ደግሞ እንዴት ይተበቃል እና ይሄ ብዙም መልስ የለኝም እንደዛ ነገር የለኝም ከወለጋ የሆነ ነገር ሰው ከተጎዳ ያን እንደርሳለን ከሐረርጌ ሰው ከተጎዳ አይተሻለ እንደዚህ ቦረና እንደዛ ነው ማለት ነው እንጂ እኛኮ ኦሮሞ የሚባል ሰውዬ 3 ልጆች ነው የወለደው ቦረና ባሬንቱ ለያት ባለች ሴት ናት በድሮ ጊዜ ደግሞ ሴቶች እንትን ብዙም ስለማይቆጠር ኦሮሞ 2 ልጆች አለ ይባላል ማን ነው ቦረናና ባሬንቱ ማለት ነው ባሬንቱ እነማን ወለደ ናርሲ ናራርጌ ሲኮማንዶ የሚባለው አርሲ ባሌ ውስጥ የሚኖሩት ናቸው ማለት ነው እና ቦረና ደግሞ ቱለማ መጫና ቱለማን የወለደ ማለት ነው ስለዚህ እኛኮ በጣም አንድ ቦታ ላይ ካንድ ኦሮሞ ካንድ ሰው የመጣን ሰዎች እንዴት ነው የምንከፋፈለው አንድ ቤተሰብ ነው አንድ ቤተሰብ ቤት ውስጥ ነው ተከፋፈለ የሚባል አለ ሰው ደግሞ ስም ይኖራል እኔ አሁን ፈይሳ ነኝ አንቺ ቤት ነሽ አንድ ቤተሰብ ከሆነ ማለት ነው ልዩነታችን ይሄ ነው የስም ብቻ እንጂ እኛ አንድ ቤተሰብ ነን ማለት ነው ቤተሰብ ደግሞ እንዴት ይለያያል መልካም በአለም ላይ ሲወራ ምን ይባላል ስፖርት ለሰላም ስፖርት ለወዳጅነት ስፖርት ለወንድማማችነት ይባላልና አንተ ደግሞ በርስ ጦርነት ተሳተፍክ ተብለ ትታማለህ በጋራ በወንድማማች ጦርነት ውስጥ ገብተህ በርግጥ ስፖርት እንኳን እንደምታቆም ነግረኸኛል አሁን ለኔ እንግዳ ነገር ነው ወደ ስፖርት ሜዳ እንደማትመለስ ነግረኸኛል ነገር ግን በሰሜን ጦርነት በትግራይና በዚህ መካከል በፌደራል መንግስት መካከል በተደረገው ጦርነት ተሳተፍክና ሙሉ በሙሉ መርህን የጣሰ ነው ስፖርት ለወንድማማችነት ለሰላም ሄደው ይቀርናል